በኋላ ሰንጥቄ መሃል ላይ እኔ ገባለሁ። ሴት ልጅ የምታፈቅረውን ወንድ ታገኝ እንጂ ወንድሜ እኔ ላስተምረኝ ነው የፈለኩት። ከ18 ዓመት በታች የሆነች ሴት ጠበስክ ማለት ነው። ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ሩባ ነኝ። እንግዲህ ሶፊ ቲዩብ ነው። እንደተለመደው ፈታ ዘና እንላለን። ኮመንቶችም አሪፍ አሉ። እንዲሁም የአዶናይን ጉዳይ ማወቅ ከፈለጋችሁ ሙሉ ቪዲዮ መመልከት ይጠበቅባችኋል። ወደ ቪዲዮ ነው። ሴት ልጅ የምታፈቅረውን ወንድ ታገኝ እንጂ ይሄን ገዝቶ ቢሰጣት በጣም ነው ደስ የሚላት። የምን ክትፎ ነው የምን ቅቅል ነው የምን ፎቅ መኪና አትልም። እግዚአብሔርን የምር የምታፈቅረው ወንድ ከሆነ ማለት ነው እቺ ለሷ በጣም ደስ ይላታል። ግን ማታፈቅረው ከሆነ ሀብታም ቢሆን ይመረጣል። የኔ ውድ እውነትሽን ነው። እንደው ድፍት ያርግሽ ወግጂ። ግን ጤናሽ ደህና ነሽ አይደል? አንቺን ማሰር ነበር። ምን በደንብ አጣምጠው ይል ፕላኑ ነው ይል በግራ በኩል ማለት እንዲህ በቀኝ በኩል እነ ደጀን ይገባሉ ማለት ሰማ። ከዛ በኋላ ነው በቀኝ በኩል በዚህ በኩል ደግሞ እነ አዲሱ ይገባሉ ማለት። ከዛ በኋላ ሰንጥቄ መሃል ላይ እኔ ይገባሉ ማለት ነው። ከዛ በኋላ ነው መገባው ነው ባሪክ በአንተ ስራ ሲውል መግባታችን ነው። በጣም ነው መሳል የምችለው። ቀሪውን ራሳችሁ አንብቡት። አልገባኝም። ማንም ባለጌ ሊያስብል ነው። ኢፍ ክፋት ዳርዳሩ ለነደጀኔ መሃሉ ለኔ። በመጀመሪያ ያው ከስር ስለተፈታ እንኳን ደስ አለ። እንኳን አብሮ ደስ አለ ማኒ። እስቲ የእስር ቤት ቆይታን በጥቂቱ አጫውተን። እስር ቤት እንግዲህ 20 ዓመት ነው የቆየሁት። 20 ዓመት በጣም ረጅም ዓመታት ናቸው። ብዙ ነገር ነው የተማርኩበት ማለት ነው። ጭራሽ ለጠላቴም ቢሆን ማልመኘው ቦታ ነው። 20 ዓመት ማለት በጣም ረጅም ጊዜ ነው። እና ስትወጣ እንዴት ነው ነገሮች ግራ አላጋቡም? አዲስ አልሆነብህም? አይ ምንም አይነት ነገር አዲስ አልሆነብኝም። ምክንያቱም ያው ሸቤ በስድስትም ቢሆን ስልክ ምናምን እንጠቃቀማለን። ስለዚህ ምንም ነገር አዲስ አይሆነብህም። ከጊዜው እኩል ነው የምንራመደው። ባለሱቅ አቤት ፖፖቲን አለ። አረ ምንድነው የሚሻለኝ? ሙሉ ቀን ብጭቅጭቅ ብሰራው ምን ያለኝ እኮ ሰሚማ አዮባ ወይ ታኩር ጥቅል ለመግዛት ብለው እምቢ አለኝ። እስኪ አንቺ ልጅ በእናትሽ ምን ሆነብሽ? እንትን የአካል ጉዳተኛ ጥቅል ገዛ ብዬ ምንም እሱ ይቀንሳል አሪፍ ነው ብለዋልና አንቺ ልጅ ልኝ እኔ ይዋሽ መስሏቸው ነው። ያጋግሎተኛ ጥቅል አው ወይ ጋጭቺ እኩል እንውና አናየትን አይደለም ይቀንሳል ስላሉኝ እኮ ነው ያንተ መቀለጆኝ ይልቀ ብስቅ ለአንተ የታዘዘው እኔንም ይመታኝ ይሆን? አንተ እውነቱን እኮ ነው ነገር እኔንም እንዳያስመታኝ በማንበቤ። አኩርተው አትለምነው፣ አይንህን ጨፍነ ሞክረው ይሰራል። ጭርኔም ባያቸው ዮብ ዝም ቢል ፈጣሪ አይተውክም። 1 ሜትር ከ50 ሆነ ሙሉ አካል አለኝ ማለት አይቻልም። አያበሻ አይኮምጦ ነገር ይበቃኛል። እኮ ሰጣኸኝ ይሁን ተረጋጋ። ይሄው ወንድሜ እኔ ላስተምረኝ ነው የፈለኩት። እኔ ላስተጠንቀቅ ሌላ ጊዜ ሩጥ ወይ ይሻላል። አንቺ ሳይክል ምን ተባብለን ነበር? ናቲ እዛ ጋር ፈረንጆች። አረ ለምን አተውኝም? የኢትዮጵያ ሕዝብ እኔ በቃ ተውኝ። እኔ ጸጉር ቆረጥኩ እንጂ ገደልኩኝ። እኔ በቃ ተባቱኝ። እኔ ላይ ብቻ ነው አዶና Ben buradan ayrılmam, şaşmadan pusulam. Geceler farksızdır, kancık bir pusudan. Sevdikte katlan. ከ18 ዓመት በታች የሆነች ሴት ጠበስክ ማለት የኔ አባት ያልበሰለ ስጋን አላምጠ አኝከ እንደ መዋጥ ነው። ይሄን ማወቅ አለብህ። ከ18 ዓመት በታች የሆነች ሴት አትሆንም፣ ለትዳር አትሆንም። ከቻልክ ከ25 እስከ 30 በቃ ተረድቼሻለሁ። ለራስሽ ያመቻቸሽ ነዋ። እኔ ጥሬ ስጋ ካልበላው የበላው አይመስለኝም። ምን ይባላል? እችን ቤትማ ካለቀኩኝ አንድ ቀንማ አለልኝ። እንኳን እንደው ካናዳ ሆኜ አላለፈልኝ እንኳን እዛ አልፎልኝ መጥቼ ወይ ዲያስፖራ ስለሆንኩ እኮ ነው አንተ በዶላር ስለሰራህ እኮ ነው ምናምን እንኳን አልተባልኩኝ። ማስታውሳለሁ ከካናዳ ወደ ኢትዮጵያ ስገባ ከእህቴ ጋር ነው የቆየሁት። መሬቷ ላይ እየተኛው ነበረ። ግን በ3-4 ወር ውስጥ አዶናይን የበለጠ አውቄ ኮንፊደንሴን መልሼ በኃይል በጥንካሬ ነው የተነሳሁት። እውነቴን ነው የምላችሁ። ህይወቴም እዚሁ ነው የቀየርኩት ኢትዮጵያ። because
ካናዳ አሜሪካ ብቻ ህይወት መቀየር ቢችል ኖሮ እኔ ካናዳ ተቀየረ እዚህ መጥቼ ሙድ መያዝ ይችል ነበር። እኛ ችግራችን ኢትዮጵያ ውስጥ ያለነው ሰዎች ካናዳ ላይ ሆኖ የሚሰሩትን ዶላር በብር የሚከፍሉት ነው የሚመስለን። በብር ካልኩሌት እያደረግን ወይኔ ወዳጄ እኮ እንደዚህ ደረጃ ደርሷል፣ መኪና ግዛልኝ እንትን ግዛልኝ፣ ያ ሰውዬ ችግር ላይ ነው። እና በጣም እውነቴን ነው የምላችሁ የዲያስፖራ ላይፍ አንዳንዴ ሜሲ ነው። ኦኬ ልንገራችሁ። ስለዚህ ሀገራችሁ ውስጥ ደግሞ በጣም ብዙ ሶልቭ መደረግ የሚችል ፕሮብለም አለ። ግን ችግር ያለባት ሀገር መጠላት የለባትም። ለምን እሷ ሀገር ሀብታም ልታደርግ ትችላለች። በቶሎ ፕሮብለም ሶልቨር ሁኑ። አይ ቁጭ ብለን ከማማረር የሆነ ፕሮብለም የሆነ ችግር ብንፈታ ኖሮ በቃ እውነቴን ነው የምላችሁ ኢትዮጵያ ከነ ተፈጥሮዋ ከነ ኃይሏ እያደገች እኛንም እያደግን እዚህ ሀብታም ይሁን ውጭ ሀገር የምንሄደው ከዛ ለቫኬሽን ይሆናል ማለት ነው። ልንገራቸው አገሬ ውስጥ ገብቼ ወጣትን ማስተማርና ችግር መፍታት ከዛ አገሬ ውስጥ መኖር ነው የምፈልገው። ተፈጥሮ ላይ እዚህ ውሃ ላይ ጋደም መውጣት አልፈልግም። ቻው ውድ ተመልካቾቼ እንግዲህ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። ኮመንት፣ ሀሳብ አስተያየታችሁን አስቀምጡልኝ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ ቪዲዮን እያደረጋችሁ ለብዙ ሰው እንዲዳረስ አድርጉልኝ። በሚቀጥለው ቪዲዮም እንገናኛለን። ሀሳብ አስተያየታችሁን እንፈልገዋለሁ። አስቀምጡልኝ።